እሺ እስኪ ዛሬ አንድ ሀሳብ ላጋራችሁ። በዚህ በስነ ልቦናው ዓለም ወይም ደግሞ በስነ ልቦናው ትምህርት ሳይኮሎጂካል ሂሊንግ ፕሮሰስ የሚባል ነገር አለና ረጅምና ጥንቃቄ የተሞላበት ጉዞ ነው። ጉዞም ደግሞ በአንድ ጀንበር ወይም ደግሞ በተወሰነ ጊዜ ያክል የሚያልቅ ነገር አይደለምና እዚህ ሁኔታ ውስጥ የሚገቡ ሰዎች በተለያዩ ምክንያት እንግዲህ ሰዎች የስነ ልቦና ችግር ያጋጥማቸዋል። ነገር ግን ለመዳን በጣም ጊዜ ይፈልጋሉና ግን የብዙዎቻችን ጉዳይ አሁን ለምሳሌ በተለይ ማህበራዊ ሚዲያ ላይ የሚንቀሳቀስ ሰው ሲሆን ሂሊንግ ፕሮሰሱን ሳይጨርስ ነው ለማገገም የሚሞክረውና አገግም ያለሁኝ ብሎ ለማሳየት ጠንካራ እንደሆነ ለማሳየት ይሞክራል፣ ዲፌንድ ለማድረግ ማለት ነው። ጠንካራ መሆኑን ለማሳየት ብቻ ሳይድን ሳያገግም ይታያል። ይሄ ደግሞ ጥሩ አይደለም። ስለዚህ መጀመሪያ ሰውየው ሂሊንግ ፕሮሰሱን መጨረስ አለበት ለመዳን ራሱ ማለት ነው። ይህ ምንድነው? የመጀመሪያው እውነታውን መቀበል እና መጋፈጥ አለበት። የተፈጠረውን ነገር በቃ ጥፋተኛ ነኝ ብሎ መቀበል አለበት። ከዛ በኋላ እንግዲህ የሆነውን ነገር መከሰቱን ያ ደግሞ በውስጣችን ላይ ጉዳት ማድረሱን መቀበል አለበት። ከዛ አለመደበቅ ነው። ህመሙን እንደሌለ አድርጎ አለመኖር ነው። ደህና ነኝ ብሎ ራሱን ከማታለል መቆጠብ አለበት። አሁን ላይ ባለበት ሁኔታ በዛ የሚሰማውን ስሜት እየጎዳው እንደሆነ ሊረዳው ይገባል ማለት ነው። ሌላው ስሜትን በነፃነት ማስተናገድ አለበት ማለት ነው። ስነ ልቦናዊ ቁስል እንዲሻር ስሜቶች መውጣት አለባቸው። ለምሳሌ ማልቀስ ካለበት ምንም መሆን ካለበት ያንን ነገር ማስተናገድ አለበት። ኢሞሽኑን ሊገድበው አይገባም። ሌላው የሚሰማው ስሜት ምንድነው የሚለውን ነገር ራሱ ለይቶ ማወቅ አለበት ተብሎ ይታመናልና ምንድነው የሚሰማኝ የሚለውን ነገር ለይቶ ሊረዳው ይገባል። ምን እየተሰማኝ ነው የሚለውን ከዛ በኋላ ከጥፋተኝነት መውጣት አለበት። በቃ ችግሩን ከተቀበለ በኋላ ራሱን የሚሰማውን ነገር በሙሉ በደንብ ካዳመጠው በኋላ ከጥፋተኝነት መውጣት አለበት። ለምን በኔ ላይ ሆነ ወይም ደግሞ የኔ ጥፋት ነው ከሚል አስተሳሰብ ወጥቶ ሁኔታውን እንደ ህይወት አጋጣሚ መቀበል አለበት ማለት ነው። የሆነ ጊዜ ላይ በቃ ተፈጥሯል፣ ሌሎች ሰዎች ህይወትም ላይ የሚፈጠር ነገር ነው። ያንን ስህተት ላለመድገም መጣር ነው እንጂ የተፈጠረውን ነገር እያሰቡ ራሱን ሲወቅሱ መኖር የለበትም ያ ሰውዬ ማለት ነው። ግን ከዛ ለመውጣት መጀመሪያ ያው መቀበል አለበት ራሱ። ከዛም ወዴት ነው የሚሄደው? ራሱን ወደ መንከባከብ ራሱን ኬር ወደ ማድረግ መሄድ አለበት። ለሌላ ሰው እንደሚያዝነው ሁሉ አንድ ሰው ለሌላ ሰው እንደሚያዝነው ሁሉ ለራሱ እጅግ መራራትና የሚገባውን ነገር ማድረግ አለበት። ትዕግስት ሊኖረው ይገባል። ፈውስ ዝም ብሎ በአንድ ቅጽበት የሚመጣ ነገር አይደለም። ስለዚህ ነገሮች እስኪስተካከሉ ጊዜ መውሰድ ይፈልጋልና ጊዜ በደንብ መስጠት ያስፈልጋል። ስለዚህ ትዕግስት ያስፈልጋል። ሰዎች ይህንን እንግዲህ ችግር በሚያጋጥማቸው ጊዜ ምንድነው የሚፈጠረው? የተመለሱ ወይም ደግሞ ወደ ቀድሞ ማንነታቸው የደረሱ ሊመስላቸው ይችላልና ይሄንን የሂደቱ አካል መሆኑን መረዳት አለበት አንድ ሰው ማለት ነው። ተስተካክያለሁ፣ የቀድሞ አቋሜ ላይ ነኝ ምናምን የሚል ነገር ሊሰማው ይችላል። ግን የተመለሰ ሊመስለው ይችላል። ያንን ነገር በደንብ መከታተል ያስፈልጋል። ወሰን ማበጀት አለበት። ለአእምሮ ሰላም የማይረዱ ሰዎችን ወይም ደግሞ ሁኔታዎችንና ነገሮችን አይሆንም ማለት መለማመድ አለበት። አለማድረግ አይሆንም የሚለውን ነገር መለማመድ አለበት። ድጋፍ የሚያስፈልገው ከሆነ ደግሞ ድጋፍን መጠየቅ አለበት ከሌሎች። ብቻውን መጋፈጥ ከባድ ሊሆን ይችላል። በተለይ ሳይኮሎጂካሊ የተጎዳ ሰው ብቻውን መሆን ያበዛልና ስለዚህ እርዳታን መጠየቅ፣ ከሌሎች ሰዎች ጋር አብሮ መሆን፣ ድጋፍን መጠየቅ ያስፈልጋል። ለጓደኛ ሊሆን ይችላል፣ ለቤተሰብ ሊሆን ይችላል። በመንፈሳዊ ደግሞ ስንሄድ ንስሐ አባት ወይም ደግሞ የሃይማኖት መምህራን እንግዲህ ማለት ነው እነሱን ማናገር ማማከር ጥሩ ነው ማለት ነው። ከዚህም በተጨማሪ ደግሞ ለባለሙያዎች፣ ለአማካሪዎች፣ ቴራፒስቶች ካውንስሊንግ ወይም ደግሞ ማማከር ቢኖር የተሻለ ይሆናል። ስለዚህ እነዚህ ነገሮች ማለፍ ያስፈልጋል ማለት ነው። ስለዚህ እነዚህ ነገሮች ካደረግን በኋላ ያው ትኩረታችን ካለፈው ስህተት ወጥቶ ወደ ቀጣዩ ህይወታችን ወይም አሁን ወዳለው ቀድሞ ወደ ነበረው ማንነታችን ይመለሳል። ለራሳችን ያለን ግምትና ፍቅርም እየተመለሰ ይመጣል። ከዛ በኋላ የጥፋተኝነት ስሜትና ራስን መውቀስ ምናምን አይኖርም ማለት ነው። ስለዚህ ሂሊንግ ፕሮሰሱን በደንብ ከመጀመሪያው ጀምሮ እያንዳንዱ ነገር ማድረግ አለበት እንጂ ጠንካራ ሆኖ ለመታየት
እንደዚሁም ደግሞ እኔ የተለየሁ እንደዚህ ነው ለመባል ተብሎ ችግሮችን ሸፋፍኖ ማለፉ ራሱ የሆነ ጊዜ ላይ ችግሮችን ማምጣቱ ስለማይቀር ይሄን ነገር ልናስብበት ይገባል ብዬ አስባለሁኝ። እናንተ ምን ታስባላችሁ? ቪዲዮ ረጅም ነው። ሶሪ